በቀን ውስጥ የምተኛው 4 ሰዓት ማክሲመም። በጣም የድሮ ሰዓቶች ውርስ የመሳሰሉ ሰዓቶች በጣም ይመቹኛል። ለብሼ ውስጠኛ ራሱ የሚሰማኝ ስሜት አይደለም እንኳን ኳሳይ ማለት ነው። ሰላም እንዴት ናችሁ? አያን እባላለሁ። በቀን ውሎዬ 10 ዋና ዋና ወሳኝ እቃዎቼ ናቸው ዛሬ ማሳያችሁ ማለት ነው። አዲስ ፐልስ። የመጀመሪያው ስልኮቼ ናቸው። በጠዋት እንደተነሳው ስልኮቼ ነው ቼክ የማደርገው። the whole day እጄ ላይ የማይጠፉ እቃዎች ማለት እነዚህ ስልኮች ናቸው። ይሄኛው ቢዝነስ ስልክ ነው። ብዙ ጊዜ አላነሳውም በጣም ቢዚ ስለሚያደርገኝ ማለት ነው። ኤኒዌይስ ግን የኛ ቢዝነስ ስልክ የፐርሰናል ስልኬ ነው። ፋሚሊ ጓደኞቼ ምናምን የሚደውሉት የቅርብ ሰዎች በዚህ ነው። ብዙ ጊዜ አርጀንት የሆነ ነገር ነው እና ምናልባት ደግሞ ስራ ቦታ ላይ ማኔጅመንት ላይ ያሉ ሰዎች በዚህ ስልክ ይደውላሉ እኔ ኮንታክት ማድረግ ከፈለጉ ማለት ነው። ይሄኛው ስልክ ደግሞ በጣም ብዙ ሰዎች የሚያውቁትና በጣም ብዙ ቢዝነስ ስልኮች የሚደወሉበት ነው። ሶሻል ሚዲያ ምናምን የምጠቀም ከሆነ በዚህ ነው የምጠቀመው። የምቀርጸው ነገር ካለ ዋቴቨር ዩኮሊት በዚህ ነው የሚሰራው ማለት ነው። ከዛ እነዚህም ደግሞ ለማስኬት አይፎን ስለሆኑ ፓወር ባንክ ይዤ እዞራለሁ ማለት ነው። ይሄ የመጀመሪያው ኢሴንሻል ስልክ ነው ማለት ነው። ሁለተኛው ደግሞ ዘምዘም ውሃና እዚህ ጋር ሲም አድርጉት መስገጃ እንዳለ ማለት ነው። ጠዋት እንደተነሳው ሰላት ነው የሚሰግደው። the whole day በቀን 5 ጊዜ እንሰግዳለን። ሞስት ኦፍ ዘ ታይም መስጊድ ስለምሰግድ ነው ያስከተላለ። ኤኒዌይስ ዘምዘም ሁሌ ጠዋት እጠጣለሁ በቀን አንዴ እንትን ማለት ነው። ዘምዘም ማለት ግራ እንዳይገባችሁ የተፈጥሮ ውሃ ነው፣ ምንጭ ነው፣ ሳውዲ ነው የሚገኘው እና በእኛ የተባረከው አይነት ነገር ነው። ስለዚህ ለዛ እቺን እጠጣለሁ በቀን አንድ ማለት ነው በክዳን አድርጌ። ሁለተኛው ዋነኛ ኢሴንሻል ነገር ነው ላይፍ ላይ እቺ ዘምዘም ማለት። ሶስተኛው ደግሞ ልክ ከቤት ስወጣ ግዴታ መርሳት የሌለብኝ ይሄ ቁልፍና መንጃ ፈቃዴን እና መታወቂያዬን ነው ማለት ነው። ከትራፊክ ይቀጣኛል እና ደግሞ ቢሮም መግባት ከፈለኩኝ 2-3 ቢሮ አለን እና ፍሌክሲንግ ይሄን ከታርጉት እና ኢሜጅ ግን ሪያሊቲ ነው። ሲሪየስሊ 2-3 ቦታ ስለሆነ ያለው ከአንዱ ቦታ ሰው ላይ ገባ ይችላል እና ስለዚህ ሁሉም ቁልፍ እጄ ላይ መኖር አለበት መግባት ከፈለኩኝ ኢንኬዝ ማለት ነው። እዛ መንጃ ፈቃድና ቁልፎች እኔ ላይፌ ላይ በጣም የምወዳቸው ነገሮች ሰዓቶች ናቸው እና በጣም የድሮ ሰዓቶች ውርስ የመሳሰሉ ሰዓቶች በጣም ይመቹኛል። ቺካ ሲሆናል እንዴት ፈልጌ እንዳገኘሁት ላይ ፌክ ነው ያለው። ብዙዎቻችሁ እጃችሁ ላይ ፌክ ነው ያለው። ይሄ ሰከንድ ሃንድ ነው የገዛሁት ዛሏሻችሁም ግን በጣም በመከራ ያገኘሁት ሰዓት ነው እና ኦሪጂናል ካሲዮ ነው። አያቶቻችሁ ላይ ምናምን ቼክ አድርጓቸው። በጣም ነው የሚመቸኝ። ራይዘን ይባላል። ይህም ላይ ፓኪስታኖች ምናምን ሰዓት ነው እና በጣም ኦልዲ ሰዓት ነው እና ይመቹኛል በጣም እንደዚህ የብረት ሰዓት እና ዋቴቨር ብቻ እጄ ላይ ሰዓት አይጠፋም እና ቺ ማጂክ አላት። አምኪን ግን ብዙ ጊዜ ያረጋታለሁ። 6 ዓመት 7 ዓመት እጄ ላይ ቆይቷል። ስጦታ ነው ለዛ ማስተስተኝ እጄ ላይ። ሌላኛው ደግሞ ሽቶ በጣም ኢሴንሻል ነገር ነው ለኔ። እንደዛ ነው የማምነው እና በጣም ነው የምወደው ሲሪየስሊ። ለዛ ሁሉም ቦታ አለ፣ መኪና ውስጥም ኦፊስ ውስጥ ምናምን በዛ ያለ ሽቶ አስቀምጣለሁ ማለት ነው። ከዛ ሙድ ውስጥ መግባት ከፈለኩኝ መጀመሪያ የምቀባው ሽቶ ነው። ትልቅ ሰዎችን የማገኝ ከሆነ መጀመሪያ የምቀባው ሽቶ ነው። ህፃን ልጆችን የማገኝ ከሆነ መጀመሪያ የምቀባው ሽቶ ነው። ወጣቶችን የማገኝ ነው ትላለህ። ኤኒዌይስ ሽቶ በጣም ነው የሚመቸኝ እና ሽቶችን እንጠቀማለሁ ማለት ነው። ደረድርላችሁ ነበር ግን ሸክም ያለ በጣም ብዬ። ስድስተኛው እቃ ባይ ዘ ዌይ ሊስቱ ተዘበራርቆ ሊሆን ይችላል ግን በጣም ሞስት ኦፍ ዘ ታይም የምጠቀመው ፒሲን ነው። ምክንያቱም ስሬ በጣም ከዚህ ነገር ጋር በጣም ሪሌትድ ነው ከስልክና ከፒሲ ጋር ማለት ነው። ለዛ እጄ ላይ አይጠፋም። ሰው አዛ እስካደርግ ድረስ የሰውን ፒሲ ምናምን ብቻ ካገኘው ቶሎ ፒሲ መጠቀም አለብኝ። ለዛ የራሴን ይዤ እዞራለሁ ሞስት ኦፍ ዘ ታይም እና እጄ ላይ አይጠፋም ማለት ነው። የተማረጋቸው ነገራቶች ካሉ የሚላኩ ፋይሎች ካሉ ምናምን ጽፈው ነገር ካለ ምናምን ፒሲ ነው የሚጠቀመው ማለት ነው። ቬሪ ኢሴንሻል ትላለህ። ብዙዎቻችሁ ኤክስፔክት አታደርጉትም ግን እኔ ላይፍ ላይ በጣም ኢሴንሻል የሆነው ሌላኛው ነገር ሚሲ ነው። ብቻ ማሊያ ብዙ ብዙ ጊዜ ሲሪየስሊ ነው የማወራው ይህን ጉዳይ ማለት ነው። ለብሼ ውስጠኛ ራሱ የሚሰማኝ ስሜት አይደለም እንኳን ኳሳይ ማለት ነው እና በቃ ቺን አድርጌ ምናምን ሃይላይት ያለው ምናምን በቀን አንዴ ምናምን ለብሳለሁ። የሜሲ ማሊያ በጣም ነው የሚመቸኝ፣ በጣም ነው የምወደው እና አላውቅም ሆፕ የሆነ ቀን አገኘዋለሁ ማለት ሆፕ አይደለም ማድረገው አገኘዋለሁ። ኤኒዌይስ ግን ሜሲን በጣም ነው የምወደው እና የእሱ የትኛውም ማሊያ ሜሲ ብቻ ይጻፍበት እሱ ይኖራል ላይ እሺ። ዓለም ዋንጫ እንደምታዩት ነው። ለምን እንደምደግፈው ይገባችኋል ብዬ አስባለሁ። ብዙዎቻችሁ ታሳዝኑኛላችሁ። ኤኒዌይስ በጣም መታደል ነው ሜሲ መደገፍ እና ዘንድሮም ዓለም ዋንጫ እንበለዋለን። እዚህ ጋር 3 ነው ያለው 4 ይሆናል ማለት ነው። ከዛ ኔክስት ይር 5 ማሊያ እገዛለሁ። ከዛ ይሄ ቪዲዮ ስንት ከታየላችሁ ጊቫዌ ልስጥላችሁ አላውቅም። እነሱ ያሉት እዚህ ጋር በኤዲቲንግ አስቀምጡና ከታየ 1 ማሊያ አሸልምላችኋለሁ የሜሲ። ሌላኛው ደግሞ ኮፍያ ነው። ሰዎች የሚያውቁኝ
ሞስት ኦፍ ዘ ታይም በኮፍያ ነው። ኢትስ አ ብራንዲንግ ኮፍያ እኔ እንደውም በጣም ብዙ ጊዜ ሰዎች ይላሉ ኮፍያ እየሰው ምናምን መኪና ውስጥ የነዳ ካዩ የሆነ ቦታ ካዩ ምናምን እዚህ ጋር ይቻላል ምናምን ይላሉ እና ላይክ እንደመለያይ ነገር ነው እና ሉክ ቼንጅ ማድረግ ከፈለኩ ኮፍያ መቀየር ብቻ ነው የሚጠበቅብኝ። ፀጉር ማስተካከል አይጠበቅብንም ምናምን ኢቭን ዶ ላይክ በስትረስ ፀጉር እያለቀ ቢመጣም አይ ዶንት ኬር ኮፍያዎችን ለብሳለሁ ማለት ነው። በቃ በየቦታው ይኖራል። ላይክ 2-3 ይዤ ነው የምንቀሳቀሰው። መኪና ውስጥም አለ፣ ቢሮም አለ፣ ቤቴም አለ ምናምን ኤኒታይም መቀየር ከፈለኩኝ ልብሴ ጋር የሚያደርገው ቀይራለሁ። 9ኛ ደግሞ ክሪያቲን ሞኖሃይድሬት ማስታወቂያ እየሰራ አይደል። ኤኒዌይስ ግን ጂም ገባለሁ እና ቶሎ ሪከቨር ለማድረግ በጣም ይረዳል። ፓምፕ ለማድረግ ውሃ እንዲሞላ ምናምን ስታፍ ከዛ እንግል አንጻር ማለት ዴይሊ ስለምጠቀሙ ነው ያመጣሁት። ያለዚህ አልኖርም ሳይሆን ግን ዴይሊ ይጠቀማል። ጂም ገባ እኮ ማስታወቃለሁ ሰውነት አውቃቸው አሁን ከስቻለ ግን ሲሪየስሊ ጄን ተሰብሬ ነው የምሬን ነው እና ግን ስገባ እጠቀማለሁ እና ብዙ ጨርሳለሁ በአመት ውስጥ ይህን ነገር። ለዛ ነው ክሪያቲን ሞኖሃይድሬት። 10ኛ ፕሬዲተር። ለምን መሰላችሁ ፕሬዲተር ያልኩት? ቡና አልጠጣም እና በቀን ውስጥ የምተኛው 4 ሰዓት ማክሲመም ማለት በቃ ተላምደናል። እኔና እንቅልፍ አንተዋወቅም። ከዛ እንግዲህ የሆነ ሰዓት ላይ በጣም ሲደክመኝ ልቤን ያሳምመኛል፣ ግን መጠጣት ስላለብኝ እጠጣለሁ። ቡና አይመቸኝም ጭራሽ አልጠጣም። 3 ነው ምናምን ጠጥቼ የማውቀው ግን ይህ ነገር እጠጣለሁ ማምሸት ካለብኝ ምናምን ፎከስ አድርጌ ስራ መስራት ካለብኝ ምናምን ሞስት ኦፍ ዘ ታይም ፕሬዲተር እጠጣለሁ። ብዙ እጠጣለሁ፣ በጣም ብዙ እጠጣለሁ። አንደኛ መደወል ሲሪየስሊ ቴክስት በቂ ነው። ሁል ጊዜ ለማስተላለፍ የምፈልገው ቴክስት በጣም በቂ ነው። በቃ የትኛውም ሰው በዚህ ዘመን ስልኩ እጁ ላይ ነው ያለው እና ደውላችሁ ከስራ ኢንትራፕት ማድረግ አይጠበቅባችሁም። ሰው ማዕዛ ማድረግ አይጠበቅባችሁም። በጊዜ መደዋወል አይጠበቅባችሁም። ቴክስት በቂ ነው እና ይሄ መደዋወል የሚባለው ነገር አለ ኢሴንሻል ካልሆነ ቤት መጥቶ ቢጠሩኝ ይሻለኛል ሲሪየስሊ እና መደዋወል ባይኖር ደስ ይለኛል። ስልክ አይደለም ስልኬንማ ብዙ ነገር አድርግበታለሁ። ስልኬን ቁርአን እቀራበታለሁ፣ ስልኬን ቲክቶክ አይበታለሁ ምናምን ወዷለሁ። ስልኬን ስራ እሰራበታለሁ ምናምን። ግን ሲሙ ደግሞ ለቴክስት ሲሙ እሺ በቃ ጀነራሊ ሲሙን አስወጥ። ሌላኛው ደግሞ መስቶት ጭራሽ ባይፈጠር ብዬ የማስበው ነገር ነው። ሁላችንም ቆንጆ ነን ነው አሚን አውቃቸው እኔ ቆንጆ ነኝ አውቃቸው እናንተ ናችሁ። ግን መስቶት እኔ እንጃ አላውቅም። ዌስት ኦፍ ታይም ነው። ሰው ጊዜውን ረጅም ሰዓት እዛ ነገር ላይ ያሳልፋል። ጓደኛ እንዳይኖራችሁ ነው የሚያደርጋችሁ። እንደውም መስቶት ይሄ አጉል ኮንፊደንስ ነው የሚሰጣችሁ። እዚህ ጋር አለብኝ ምናምን ትላለህ ጀለስን አለብን እዚህ ጋር ጥረገው ምናምን ብሎ ይጠርግልሃል። እኔ መስቶት ኢሴንሻል ነው ብዬ አላስብም። ብዙ ጊዜ አልጠቀመው ምናምን ሳልጠቀመው ወጥቼ ምናምን ስቲል ጌት ኮምፕሊመንት መስቶት አያስፈልግም። ባጭሩ ዓለም አቀፍ ህግ ልብስ፣ ምግብ እና መጠለያ ነው ኢሴንሻል ነገር የሚሉት። አዲስ ፐልሶች ደግሞ 10 ነገራቶች ናቸው ብለው በግድ 10 ነገራቶች አስመጥተውኛል። ለእኔ ግን 4 ናቸው። ምግብ የት አለ? ምግብ፣ ልብስ እና መጠለያ እና መስገጃ ናቸው ማለት ነው ለእኔ። አደኝ ዶፍተሬ ግን ወዘ ጸዴ እንደሚባለው ሜክ ሹር ቱ ሰብስክራይብ ጸዴ ፕሮግራም ነው ምናምን። ሌሎችም ሰዎች በእርግጠኝነት ብዙ ሰዎች እንደሚመጡ ተስፋ አደርጋለሁ። ይመቻችሁ።